ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ ውድ የጌታ ቤተሰቦች በዓለም ዙሪያ የምትገኙ ድምፄን የምትሰሙ በያላችሁበት እንደምናላችሁ እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። እኔ ወንድማችሁ ወንዴ ነኝ። ይህ በቀጥታ ከወንጌል ዘመን ዓለም አቀፍ ቤተክርስቲያን ከሚዲያ አገልግሎት ዘርፍ ወደ እናንተ የሚደርስ የወንጌል አገልግሎት ድምፅ ነው። ጌታ መልካም አድርጎልናል። እግዚአብሔርን እናመሰግነዋለን። የእግዚአብሔርን ቃል ከትንቢተ አሞጽ ምዕራፍ 9 ከቁጥር 1 ጀምሮ ያለውን በጌታ ስም አነባለሁ። ቁጥር 1 ጌታን በመሠዊያው አጠገብ ቆሞ አየሁት። እርሱም እንዲህ አለ፣ መድረኮቹ ይናወጡ ዘንድ ጉልላቶቹን ምታ፣ በራሳቸውም ሁሉ ላይ ሰባብራቸው። እኔም ከእነርሱ የቀሩትን በሰይፍ ገድላለሁ፣ የሚሸሽ አያመልጥም፣ የሚያመልጥም አይድንም ይላል። እንግዲህ ዛሬ በዚህ ቃል ሐሳብ እግዚአብሔር ያናውጣል በሚል ርዕስ የእግዚአብሔርን ቃል ሐሳብ አካፍላችኋለሁ። እግዚአብሔር ያናውጣል። ከዚህ ቀጥሎ በምኖረን ዕድሜ፣ በምናገለግለው ዕድሜ፣ በምንኖረው በምንጓዘው ጉዞ ሁሉ እግዚአብሔር ያናውጣል። እግዚአብሔር አናውጣለሁ ብሎ ሲናገር ላያደርግ አይደለም፣ ሊሆን ያለ ነገር አለ። እግዚአብሔር ያናውጣል። አናውጣለሁ ብለህ ተናገር ነው ያለኝ። ኢየሱስ ጌታ ነው። የሰራዊት ጌታ የእግዚአብሔር ቃል ሕያው የሚሰራ ነው። ያለ የነበረ ዘላለም የሆነ ድምፅ ነው። አሞጽ እንግዲህ የመልእክቱ ተቀባይ ነው። አሞጽ በምኖርበት ማህበረሰብ መካከል አገልጋይ አልነበረም። ዋርካ ለቃሚና ላም ጠባቂ ነው። የሚገርመው ነገር አሞጽ ማለት የስሙ ትርጉም ራሱ የሸክም ሰው የሚል ሲሆን ሸክም ይዞ ዋርካ ይለቅማል፣ ሸክም ይዞ ላሞችን ይጠብቃል። እግዚአብሔር ግን ይህንን የሸክም ሰው ምዕራፍ አንድ ላይ አልገለጠውም፣ ምዕራፍ 2 ላይ አልገለጠውም፣ 3 እስከ 9 ባለው ላይ አልገለጠውም። የማታ ማታ መጠቀሚያ ሰዓት ሲደርስ ማንም በእርሱ በኩል ድምፅ ይመጣል ብሎ ባልጠበቀው ሰዓት ባልተጠበቀ እረኛ እግዚአብሔር አምላክ መልአክ ላከ ወይም ድምፅ ላከ። እግዚአብሔር ወደ አሞጽ ሲናገር ለመቅደስ ነው መልእክት የሰጠው። 1 ሁለተኛ ለታላላቅ ነጋዴዎች ነው። 3ኛ ለታላላቅ ባለስልጣናት ነው። 4ኛ ለባለስልጣናት እንዲሁም ደግሞ ለቤተ መንግስት ነው። ነቢያት አሉ፣ ካህናት አሉ፣ የሀገር መሪዎች አሉ፣ ቤተ መንግስት ባለስልጣን ወይም ጠቅላይ ሚኒስትሮች አሉ በዛ ስፍራ ላይ። የሚገርመው ነገር እነዚያ ደግሞ ሀብታሞች፣ ነጋዴዎች ድሆቹን የሚጨቁኑ፣ ለጣዖት የሚያመልኩ፣ ልቅ የሆነ እርኩሰትን የሚፈጽሙ ነበሩ። በመቅደስ ውስጥ ግን ተሰብስበው እግዚአብሔር በሚገኝበት ከህዝቡ ጋር በሚገናኝበት በመገናኛው ድንኳን አብሮ ያመልካሉ። በመካከላቸው አንድ እርኩሰት አለ። እግዚአብሔርን ያለ መፍራት፣ እግዚአብሔርን መበደል፣ ድሆችን መጨቆን ለምርኮ የተዘጋጁት ናቸው። እግዚአብሔርን አሳዝነው ለጥፋት የተዘጋጁ ናቸው። ነገር ግን እግዚአብሔር ነገስታትን አልፈራም፣ ለእስራኤል ህዝብ አልፈራም፣ ለነቢያት አልፈራም፣ ለካህናት አልፈራም። አሞጽን በመልእክት ይልካል። ፈሪውን ሰው ምንም የማያውቅ ቦቋቃው። እዚህ ጋር ሃይማኖት አይለይም። እግዚአብሔር ሲናገር ዘር አይለይም፣ ጎሳ አይለይም፣ ጎጥ አይለይም። ለሁሉ ነው የምናገረው። በቤቱ ይጀምራል። በቤቱ ማለት ምን ማለት ነው? ምታ፣ በራሳቸውም ላይ ሰባብራቸው፣ ኃጢአታቸውን ግለጥ እያለ ነው። እርኩሰታቸውን ግለጥ፣ ክፋታቸውን ግለጥ፣ ሰባብራቸው፣ በራሳቸው ሰባብር ይላል። ለማምለጥ ይህንን ከመስማት ብሎ ለማምለጥ የሚሞክር ብኖር እኔ ይይዘዋለሁ ይላል። ዛሬም እግዚአብሔርን ከመስማት የሚሸሹትን እግዚአብሔር ይይዛቸዋል። ዛሬ እግዚአብሔርን ከመስማት ችላ ብሎ ዘንበል ብሎ በሌላ መንገድ የሚሞክሩትን እግዚአብሔር ይይዛቸዋል። ማምለጫ የለም። ወደ ሰማይ ቢወጡ አወርዳለሁ፣ ወደ ጥልቅ ቢወርዱ ከዛ አወጣቸዋለሁ። ማንም ከድምፄ አያመልጥም ነው ያለው። ስለዚህ ዛሬም ከእግዚአብሔር ድምፅ ማንም ማምለጥ አይችልም። እግዚአብሔር በቀጣይ ምዕራፍ ታላቅ ነውጥ ያስነሳል። ለምድረ ሕዝብ መልእክት አለኝ። በዓለም ዙሪያ ለምትገኙ ይህ ድምፅ በምሰማበት ላላችሁ እግዚአብሔር ታላቅ ነውጥ ያስነሳል። የምነሳው ነውጥ ለምን ይነሳል ብለን ከጠየቅን አንደኛ እግዚአብሔር ቤቱን ሊያጠራ፣ ህዝቡን ሊያጣራ ስለሚፈልግ ሊያጠራና ሊያጣራ ይፈልጋል እግዚአብሔር።
እግዚአብሔር ሊያጠራ ሊያጣራ ይፈልጋል። አንደኛ ሳሙኤል ምዕራፍ 5:2 ፍልስጤማውያን የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በነጋውም የአዛጦን ሰዎች ማለዱ፣ እነሆ ዳጎን በእግዚአብሔር ታቦት ፊት በግንባሩ ላይ ወድቆ ነበር። ዳጎንንም አንስቶ ወደ ስፍራው መለሱት። በነጋው ማለዱ፣ እነሆ ዳጎን በእግዚአብሔር ታቦት ፊት በምድር በግንባሩ ወድቆ ነበር። የዳጎንም ራስ እጆቹም ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎንም ደረት ብቻውን ቀርቶ ነበረ። ስለዚህም የዳጎን ካህናት ወደ ዳጎን ቤት የሚገቡትም ሁሉ በአዛጦን ያለው የዳጎን መድረክ እስከ ዛሬ ድረስ አይረግጡም። የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። ለምን? እግዚአብሔር አናወጠ። ለምን? እግዚአብሔር ለየ። ለምን? እግዚአብሔር የተቀላቀለው መንግስት ከፋፈለ። እግዚአብሔርን የማይፈራውን መንግስት እግዚአብሔር አፈረሰ፣ ቆራረጠ። ዛሬም የሰራዊት ጌታ እግዚአብሔር አንዱን መንግስት ያፈርሳል፣ አንዱን መንግስት ያጸድቃል። እግዚአብሔር የሚያፈርሰው መንግስት የቱ ነው? እግዚአብሔር ቁሸት ያለበትን መንግስት፣ እግዚአብሔር የማይከብርበትን መንግስት፣ ይህ ማለት የሥጋ መንግስት፣ እግዚአብሔር የማይከብርበት እኔነት እግዚአብሔር ያፈርሰዋል። አዛጦንን ቆራረጠው። ደረቱን ለብቻ፣ አንገቱን ለብቻ፣ እጆቹን ለብቻ እግዚአብሔር ደፋው። ዛሬ የሚደፋ አለ። እግዚአብሔር ያናውጣል፣ ደፍቶ ይለያል። አሞጽ ምዕራፍ 9:9 ላይ እነሆ አዝዛለሁ፣ እህል በወንፊት እንደምነፋ የእስራኤልን ቤት በአሕዛብ ሁሉ መካከል እነፋለሁ፣ ነገር ግን አንዲት ቅንጣት በምድር ላይ አትወድቅም። እግዚአብሔር ይህን ፈጥኖ ያደርጋል። ይህ ከእግዚአብሔር የሚጠበቅ ለምድረ ሕዝብ አስፈላጊ የሆነ የእግዚአብሔር አጀንዳ ነው። ሁለተኛ፣ እግዚአብሔር ለምን ያናውጣል? እግዚአብሔር ለመጠገን ወይም ሊያድሰን ስለሚፈልግ። እግዚአብሔር ታድሷችንን ይፈልጋል፣ መለወጣችንን ይፈልጋል። እግዚአብሔር ከብረን ከኖርንበት የወደቅንበትን አይቷል። ሊያነሳን ሊያድሰን ይፈልጋል። አሞጽ ምዕራፍ 9:11 ላይ በዚያ ቀን የወደቀውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን ይጠግናል፣ የፈረሰውንም አድሳለሁ፣ እንደ ቀድሞ ዘመን እሰራታለሁ ይላል። እግዚአብሔር ፍርስራሹን መልሶ ሊያነሳ፣ እግዚአብሔር የከሰረውን እግዚአብሔር የማይከብረውን ተደበላልቆ ቆሻሻ ጋር ወደ ጥግ ልጣል የተዘጋጀውን ማንነታችንን ሌላ አድርጎ ሊያድስ። ሃሌሉያ! እግዚአብሔር ይህንን ፈጥኖ ያደርጋል። ትንቢተ ኢሳይያስ ምዕራፍ 6:4 ላይ የመድረኩ መሠረት ከጨው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት ይላል። ከዚህ በኋላ እግዚአብሔር ይህንን ጥገና፣ ይህንን እድሳት በሚጀምርበት ጊዜ እግዚአብሔር ይህንን ማጥራት እግዚአብሔር ይህንን ማጣራት በሚጀምርበት ጊዜ ብዙዎች ከእግዚአብሔር መንግሥት ፈቀቅ ያሉ፣ ሸርተት ያሉ፣ ከመንገዱ የወጡ መጮ ይጀምራሉ። ንስሐ መግባት ይጀምራል። እግዚአብሔር ብዙዎችን ወደ ንስሐ ይመልሳል። ነቢያትን ወደ ንስሐ ይመልሳል። ካህናትን ወደ ንስሐ ይመልሳል። ነገሥታትን ወደ ንስሐ ይመልሳል። ነጋዴዎችን ወደ ንስሐ ይመልሳል። ከታች እስከ ቤተ መንግሥት እግዚአብሔር ትውልዱን ወደ ንስሐ ይመልሰዋል። ይሄ ነው ማጥራት፣ ይሄ ነው ማጣራት፣ ይሄ ነው ጥገና፣ ይሄ ነው ታድሶ። ከጨዩ ድምፅ የተነሳ መድረኩ ተናወጠ ይላል። ሃሌሉያ! መድረኮቹ እስኪናወጡ ድረስ እግዚአብሔር የጨዩን ድምፅ ከዚህ በኋላ ማሰማት ይጀምራል። በማባበል ሳይሆን በእውነት፣ በእግዚአብሔር ቃል እውነት፣ በእግዚአብሔር ቃል መሰረት የታነጸ ማንነት ያዙ። በማንነታቸው ደግሞ እግዚአብሔርን በማሳየት የታወቁትን ከዚህ በኋላ እግዚአብሔር ያስነሳል። አይቀሬ ነው። አዳምጥ። ሶስተኛ፣ እግዚአብሔር ለምን ያናውጣል? ሊተክለን ሊያጸናን ስለምፈልግ። እግዚአብሔር ሊተክለን ይፈልጋል። እንድንፈራረስ፣ እንድንለያይ፣ እንድንቆራረጥ እግዚአብሔር አይፈልግም። አንድ ሰው ወድቆ እንዲቀር እግዚአብሔር አይፈልግም። እንድንሞት እግዚአብሔር አይፈልግም።
መለያየትን የሚፈልግ ዲያብሎስ ብቻ ነው። ሀገረ ኢትዮጵያ ተለያይታ ተከፋፍላ በጎሳ በጎጥ በሀብት በሃይማኖት ተደራጅታ እግዚአብሔር ይህንን አይፈልግም። እግዚአብሔር አንድነቷን ይፈልጋል። የሀገሬ ሕዝብ ሆይ ስሙ። እግዚአብሔር ያናውጣል። ለምን ያናውጣል? ሊተክለን ሊያጸናን። ጌታ ይባረክ። ሶስተኛ ሊተክለን። አሞጽ ምዕራፍ 9 ቁጥር 14 ላይ የሕዝቤን የእስራኤልን ምርኮ ይመልሳለሁ፣ በምድራቸውም ይተክላቸዋለሁ፣ ከእንግዲህ ወዲህ ከሰጧቸው ከምድራቸው አይነቀሉም፣ ማንም አይነቅላቸው። ምርኮ ይመለሳል። የፍቅር ምርኮ ይመለሳል ነው ምለው እግዚአብሔር። ለምን አናውጦ ያንን ምርኮ ለመመለስ እግዚአብሔር አንድነትን ይፈጥራል። ከሄዱበት በጣም የሚገርመው ነገር የተወሰደባቸውን ይመልሳሉ፣ ምርኳቸውን ይመልሳሉ። በምድራቸው ይተክላቸዋለሁ፣ በማይናወጡ ሁኔታ በማይነቃነቅ መሰረት ላይ አቆማቸዋለሁ፣ አጸናቸዋለሁ ያለ ነው። ሃሌሉያ! እግዚአብሔር አጸናቸዋለሁ። ኢትዮጵያውያንን እግዚአብሔር በአንድነት አስራቸዋለሁ። ጌታ ኢየሱስ ሲጸልይ ዮሐንስ ወንጌል ምዕራፍ 17 ላይ አባቴ ሆይ እነዚህን አንተ በምድር ላይ የሰጣቸውን ከምድር አውጣ አልልህም፣ እዚሁ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ እለምናለሁ እንዳለ እግዚአብሔር አሁን የሚፈልገው ምንድን ነው? አናውጦ አንድነታችንን ያጠናክራል። ከዚህ በኋላ ነው የእግዚአብሔርን ሥራ የሚታዩት። ነውጥ ይነሳል። በእውነት እላቸዋለሁ የምነሳው ነውጥ የሚያጠፋ ሳይሆን ማናችንም እንድንጠፋ የሚያደርግ ሳይሆን ክፉዎችን ከደጎች የዋዎችን ከአረመኔዎች የሚለይ በላተኞችን እግዚአብሔር ከሰዎች ዙሪያ የሚጠርግበት ነውጥ ይነሳል። ጎርፍ ሲመጣ ቆሻሻን ጠርጎ እንደሚወስድ የእግዚአብሔር አውሎ ነፋስ በኢትዮጵያ ላይ ብዙ ቆሻሻዎችን ሊጠርግ ይነሳል። ነውጥ ይነሳል። ይሄ የማይቀር ነው። እንዲህ ይላል የእግዚአብሔር ቃል ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ። ከጸለዩ በኋላ ተናወጠ፣ በመንፈስ ተሞሉ። ወደማያውቁት አዲስ ዓለም ውስጥ ወደ አንድነት ወደ ህብረት መጡ። ይህ ነው ዛሬም የሚያስፈልገው። ነውጡ የሚነሳው እንዲህ ሊያደርገን። አራተኛ እግዚአብሔር ለምን ያናውጣል? ጌታን በሰዎች ለመግለጥ። ጌታ ኢየሱስን በእኔ ሊገልጥ በአንቺ ሊገልጥ አይቀሬ ነው። ጌታ በየትኛውም አቅጣጫ ከዚህ በኋላ በሰዎች ይገለጣል። በሰዎች ህይወት በመኖር ይታያል። በእኔ መኖር እግዚአብሔርን ልጅ ጌታ ኢየሱስን ሰዎች ያዩታል። ጌታ በእኔ መኖሩን እንዲያዩ እግዚአብሔር ነውጥ ያስነሳል። ሃሌሉያ! በምን? በአገልግሎታችን፣ በስራችን፣ በመልካምነታችን ሰዎች በእኛ ህይወት ጌታን ማየት ይጀምራሉ። ይሄ የማይቀር ነው። በእኔ ህይወት፣ በአንቺ ህይወት፣ በእኛ ህይወት ጌታን ሰዎች ከዚህ በኋላ እንዲያዩ እግዚአብሔር ነውጥን ያስነሳል። አይቀሬ ነው። ይህ ይሆናል። ይህ ፈጥኖ ይሆናል። ይህንን እግዚአብሔር ከኔና ካንቺ ይጠብቃል። ነውጥ ይነሳል። ነውጥ ሲነሳ 4 ነገሮች ይሆናሉ። አንደኛና የመጀመሪያ ቤቱ ይጠራል፣ ይጣራል። ሁለተኛ እግዚአብሔር ይጠግነናል፣ ያድሰናል። ሶስተኛ ይተክለናል፣ ያጸናናል። አራተኛ ጌታን በሕይወታችን ይገልጣል። እግዚአብሔር የተመሰገነና የተባረከ ይሁን። ስለዚህ እግዚአብሔር ያናውጣል። ክብር ይሁንለት። እናመሰግንሃለን። ልጅን በእኛ ልትገልጥ ስለወደድክ ክብር ላንተ ይሁን። አብ ወልድ መንፈስ ቅዱስ አንድ አምላክ ሆይ ይህ ድምፅ በተሰማበት አቅጣጫ ሁሉ ታድሰው ስለሆነ መተከል መለወጥ ስለሆነ መንፈስ ቅዱስን መቀበል መባረክ ስለሆነ በኢየሱስም አከብራል። ንስሐ የመግባት ሕይወት ስለተሰጠን በኢየሱስም አከብራል። አብ ወልድ መንፈስ ቅዱስ ሆይ መንፈስ ቅዱስን በእኛ ልታከብር ስለወደድክ የልጅን የኢየሱስን ግርማ ሞገስ በእኛ ልታደርግ ስለወደድክ ክብር ላንተ ይሁን። ሁሉን ታደርግ ዘንድ ቻይ ነህ። ሐሳቢ ከቶ አይከለከልም። ሐሳቢ ይፈጸም።
የቃሊ እውነት በአገሬ የቃሊ እውነት በአገሬ ልጆች ላይ ይሁን። የሚቃወመን ሁሉ በኢየሱስም ከእግራችን በታች ይሁን። ልጅህን አክብር። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን።